ቴሌግራማችሁ አደጋ ላይ ከመውደቁ በፊት ይህንን ስቴፕ ተከተሉ። ሰሞኑን እንደምናውቀው የብዙዎቻችን የቴሌግራም አካውንት ከቁጥጥራችን ስር እየወጣ ይገኛል። የተለያዩ ሊንኮች እየደረሱን ዋሌቶቻችን እየተዘረፉና አካውንታችን እየጠፋ ይገኛል። ይህንንም ለማስቀረት ይህንን ስቴፕ ተከተሉ። በመጀመሪያ ቴሌግራም እንገባለን። ቴሌግራም ከገባን በኋላ ሴቲንግ ስር እንገባለን። ሴቲንግ ስር ከገባን በኋላ እዚህ ጋር እንደምትመለከቱት ፕራይቬሲ ኤንድ ሴኩሪቲ የሚል አለ። እታች በመጀመሪያ ማድረግ ያለባችሁ ዲቫይስ የሚለው ስር እናንተ ያልከፈታችሁ ዲቫይሶች ካሉ ተርሚኔት ኦል አዘር ሴሽን የሚለው መንካት ትችላላችሁ። እሱን በመንካት ማጥፋት ትችላላችሁ። በመቀጠል ቱ ስቴፕ ቬሪፊኬሽን የምትላት እዚህ ጋር እንደምትመለከቱት ቱ ስቴፕ ቬሪፊኬሽን ሴት ፓስወርድ የሚል አለ። ሴት ፓስወርድ እናደርጋለን። እዚህ ጋር የምትፈልጉትን የእናንተን ፓስወርድ ማስገባት ትችላላችሁ። አሁንም ራሱን ፓስወርድ ትደግማላችሁ። ደግማችሁ ካስገባችኋላ እዚህ ጋር ፓስወርድ ሂንት መስጠት ትችላላችሁ። ካልፈለጋችሁ ደግሞ ስኪፕ የምትላትን በመንካት ማሳለፍ ትችላላችሁ። ይህ ሪከቨሪ ኢሜል የሚባለው አካውንታችሁ ከተጠለፈ ወይንም ከእጃችሁ አካውንት በሚወጣበት ሰዓት አካውንታችሁን ለመመለስ የተለያዩ ኮዶችን በምጠይቁበት ሰዓት ወደዚህ ኢሜል እንዲገባ ያደርግላችኋል። ይህ ኢሜል በጣም አስፈላጊ ኢሜል ነው፣ ግን የምትጠቀሙት ኢሜል መሆን አለበት። ይህንን ኢሜል እናስገባለን። ወደ ኢሜል የሚላክ ኮድ አለ። ያንን ኮድ በማስገባት ከኢሜይላችሁ ኮፒ ያደርጋችሁ እዚህ ታመጣላችሁ። እሱን ኮድ ካስገባችኋላ እንደምትመለከቱት ፓስወርድ ሴት ይላል ማለት ነው። ከጠቀማችሁ ፎሎ፣ ላይክ፣ ሼር ማድረግ እንዳትረሱ።